በዚህ ፈጣን ተለዋዋጭ ዓለም በዩቲዩብ ተጨማሪ ገቢ ማግኘት ይቻላል? መልሱ አዎ ይቻላል ነው። የተለያዩ የውጭ ሀገር ዩቲዩበሮች በቪዲዮዎቻቸው ያገኙትን የገንዘብ መጠን ቢያሳዩም So as you can see 3 million views, grand total is $12,017. የሀገራችን ኮንቴንት ክሬተሮች ከጥቂቶቹ በስተቀር ገቢያቸውን አድበስብሰው ነበር የሚያልፉት። ባይዘዌ ዛሬ የዩቲዩበሮች የደሞዝ ቀን ነው። በዚህ ቪዲዮ በዩቲዩብ ቻናላችን በ1 ሚሊዮን ቪው ምን ያህል ገቢ እንዳገኘን እናሳያችኋለን። ተከታተሉ። Do you miss me at all? ከ3 ዓመታት በፊት ነበር የዩቲዩብ ቻናል የከፈትኩት። በወቅቱ ከኮንቴንት ክሪኤሽን ገቢ ለማግኘት ሳይሆን ቪዲዮ የመስራት ተሞክሮ ስለነበረኝ የሰራኋቸውን ቪዲዮዎች ለምን ዩቲዩብ ላይ አልጭንም በሚል ነበር ወደ ፕላትፎርሙ የተቀላቀልኩት። በጊዜው በዩቲዩብ ፓርትነርሺፕ ፕሮግራም ለመታቀፍና ከዩቲዩብ ገንዘብ ለማግኘት 1000 ሰብስክራይበር እና 4000 የእይታ ሰዓት ያስፈልግ ስለነበረ ከቪዲዮ ስራ ጎን ለጎን ስለ ዩቲዩብ የሚያብራሩ ተቀባይነት ያላቸው ቻናሎችን በብዛት እከታተል ነበር። ከነዚህም ቻናሎች ውስጥ ቪዲአይኪው፣ ቲዩበዲ፣ ቲንክ ሚዲያ ይገኙበታል። በእነዚህ ቻናሎች ያገኘኋቸውን ምክሮችና ትምህርቶች በዩቲዩብ ቻናሌ ላይ የምጭናቸው ቪዲዮዎች ላይ እተገብራቸው ነበር። ከ30 እና 40 ቪዲዮዎች በኋላ ክራይቴሪያውን አሟልተን ሞኔታይዝ በመሆን በጥቂቱም ቢሆን ገንዘብ መስራት ጀመርን። በዚህ ወቅት በቻናሌ ቢያንስ በሳምንት 1 ከተቻለም 2 እና 3 ቪዲዮዎች እንለቅ ነበር። ቀደም ብዬ እንደተናገርኩት በዩቲዩብ ምን ያህል እንደሚያገኙ የሚናገሩት የሀገራችን ኮንቴንት ክሬተሮች በጣም ጥቂት ሲሆኑ ከነዚህ ውስጥ ግን በተለይ ልጅ ቢኒቲዩብ እኔ በጀመርኩበት ወቅት የለቀቀው ቪዲዮ ምንም ሳይደብቅ በዩቲዩብ ምን ያህል እንደሚያገኝ ላይበት ስለቻልኩኝ በስራው እንድቀጥል ረድቶኛል። $85 ሰርቻለሁ። እየጨመረ ሄደ። የዚህን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እንድታዩትም አበረታታችኋለሁ። ታዲያ እንደ ቀልድ ተጀምሮ በሰራሁት ስራ በጠቅላላው እስከ $1300 ድረስ ለማግኘት ችያለሁ። ከወራት በኋላ ግን ችግር ተፈጠረ። በዩቲዩብ ቻናሌ በማገኘው ብር ካሜራ፣ ስልክ፣ የድምፅ መቅጃ ስፒከር እንዳሟላሁኝ ዩቲዩብ ሪዩዝድ ኮንቴንት በማለት ቻናሌን ለወራት አገደው። ምንም እንኳን የምጭናቸውን ቪዲዮዎች ኮፒራይት እንዳይኖራቸው ጥንቃቄ ባደርግም ሪዩዝድ ኮንቴንት የተባልኩበትና ቻናሌ የታገደበትን ምክንያት ደረስኩበት። በወቅቱ የምጭናቸው ቪዲዮዎች በአብዛኛው ከቲክቶክ አንዳንዴም ከራሱ ከዩቲዩብ በአጭሩ የተቆራረጡ ስለነበሩና ያለ በቂ ለውጥ በመጠቀሜ ቻናሉ እንደታገደ ገባኝ። ይህን ለማስተካከልና ቻናሌ በድጋሚ ሞኔታይዝ እንዲሆን ከ80 በላይ ቪዲዮዎችን ማጥፋት ነበረብኝ። ከዚህ ውጪ በተቻለ መጠን ራሴ የቀረጽኳቸው ኦሪጂናል ቪዲዮዎችን በመጫን ቻናሉ ተመልሶ ሞኔታይዝ እንዲሆን ማድረግ ችያለሁ። ከዩቲዩብ በእገዳው ምክንያት ብዙ ስለራቅኩኝ ልክ እንደ ጀማሪ ዩቲዩበር ሀብዬ በድጋሚ እየሰራሁ ያለው ሲሆን ከዚህ ቀደም የጫንኳቸው ቪዲዮዎች ምን ያህል እንዳስገኙልኝ በጥቂቱ ላሳያችሁ። ለምሳሌ ይህ ቪዲዮ ከ22000 ሰው በላይ የተመለከተው ሲሆን 1200 የእይታ ሰዓት እንዲሁም ተጨማሪ 126 ሰብስክራይበር ያገኘሁበትና በዚህ ቪዲዮ ብቻ $31 ልሰራ ችያለሁ። ሌላኛው ቪዲዮ ወደ 90000 የሚጠጋ ሰው ያየው ሲሆን 4100 የእይታ ሰዓት 488 ተጨማሪ ሰብስክራይበር ኖሮት ነገር ግን $32 ብቻ ነበር የሰራው። በቀጣይም ከ1 ሚሊዮን በላይ እይታ ያለው ይህ ቪዲዮ ደግሞ 44400 የእይታ ሰዓት 5700 ተጨማሪ ሰብስክራይበር የተገኘበት ሲሆን $450 የሚሆን ገንዘብ ተገኝቶበታል። በደንብ ላስተዋለ ሰው በ22000 እይታ $31፣ በ89000 እይታ $32 እንዲሁም በ1 ሚሊዮን እይታ $450 መገኘቱ ሚስጥሩ ምን ላይ መሆኑንና ይህን ያህል ልዩነት ለምን ሊመጣ ቻለ ብሎ እንዲጠይቅ ያደርጋል። ለዚህ ልዩነት ዋነኛ ምክንያቶቹ የሚከተሉት ናቸው። አንደኛ፣ የእይታ ብዛት። የምንጭነው ቪዲዮ የእይታ ብዛት በጨመረ ቁጥር የምናገኘው ገቢ ይጨምራል። ሆኖም አንዳንዴ ቪዲዮ በእጥፍ ታይቶ ገቢው ግን ያን ያህል አይሆንም።
ይህም ቪዲዮ የሚታይበት ሀገር ገቢውን ሊወስን ስለሚችል ነው። የተለያዩ ሀገራት የተለያየ ሲፒኤም ወይም ኮስት ፐር ማይል ማለትም በ1000 እይታ ስንት ዶላር እንደሚገኝባቸው ዩቲዩብ አስቀምጧል። ለምሳሌ አሜሪካ፣ አውስትራሊያ፣ ስዊዘርላንድ፣ ኖርዌይ የመሳሰሉት ከፍተኛ ገቢ ያላቸው ሀገራት ውስጥ ቪዲዮአችን ሲታይ በ1000 እይታ የምናገኘው ገቢም ይጨምራል። በተመሳሳይ የአውሮፓ ሀገራት እንዲሁም የኤሽያ ሀገራት ከመካከለኛ እስከ ከፍተኛ ሲፒኤም እንዲሁም እንደ ህንድ ያሉ በማደግ ላይ ያሉ ሀገራትና ከፍተኛ የሥራ አጥ ቁጥር ያላቸው ሀገራት ዝቅተኛ ሲፒኤም ሊኖራቸው ይችላል። ይህን ለማሳየት 1 ሚሊዮን እይታ የታየልኝን ቪዲዮ እንደ ምሳሌ ስንወስድ ቪዲዮ አሜሪካ ባሉ ተመልካቾች ሲታይ ከፍተኛ ሲፒኤም እንደሚኖረው ይህም በየሀገራቱ እየቀነሰ እንደሚሄድ ማስተዋል ይቻላል። ሌላው በመግቢያችን ላይ ያየነው ኢንተርናሽናል ኮንቴንት ክሪኤተር በ3 ሚሊዮን እይታ ከ12000 ዶላር በላይ ገቢ ያገኘ ሲሆን በተመሳሳይ የኛ 1 ሚሊዮን እይታ ያገኘው ቪዲዮ በዚህ ስሌት ማግኘት ከሚገባው 10% በታች የሆነ ገቢ ያገኘን መሆኑን ልብ ይሏል። ይህ ሊሆን የቻለው ይህንን ቪዲዮ የተመለከቱት 97% ሰዎች ከኢትዮጵያ መሆናቸውን የዩቲዩብ አናሊቲክሱ ያሳየናል። ሁለተኛ፣ ቪዲዮ የተለቀቀበት ወቅት። ቪዲዮ የተለቀቀበት ወቅት የምናገኘውን ገንዘብ ይወስናል። ለምሳሌ በፈረንጆች ገና አካባቢ የሚለቀቅ ቪዲዮ ብዙ ድርጅቶች አድቨርታይዝ ስለሚያደርጉ ገቢውም ይጨምራል። ሶስተኛ፣ የኮንቴንቱ አይነት። ለምሳሌ ስለ ገቢ፣ ስለ ማርኬቲንግ፣ ፋይናንስ እና ኢንቨስትመንት እንዲሁም አስተማሪ ቪዲዮዎች ከፍተኛ ሲፒኤም ሲኖራቸው፣ መዝናኛ፣ የምግብ ማብሰል፣ ሪያክሽን ቪዲዮዎች ደግሞ ዝቅተኛ ሲፒኤም አላቸው። አራተኛ፣ የቪዲዮ ርዝመት። የምንለቀው ቪዲዮ በረዘመ ቁጥር ብዙ ማስታወቂያ ለመጫን ለዩቲዩብ ስለሚመቻቸው የተሻለ ገንዘብ ይገኝበታል። ሆኖም የተንዛዛና ብዙ ማስታወቂያ ያለበትንም ቪዲዮ ተመልካችን ስለማያርቅ የምንሰራቸው ቪዲዮዎች ርዝመት ከ8 ደቂቃ ያላነሰና ብዙም ያልተንዛዛ ቢሆን ይመረጣል። አምስተኛ፣ በቪዲዮ ላይ ያለ የማስታወቂያ ብዛት። በምንጭነው ቪዲዮ ላይ ያሉትን የማስታወቂያዎች ብዛት መወሰን የሚቻል ሲሆን ማስታወቂያ ሲበዛ ብሩም የዛን ያህል የሚጨምር ሲሆን፣ በአንጻሩ ደግሞ ቪዲዮ ላይ ብዙ ማስታወቂያ ከሄደ ለተመልካች አሰልቺ ሊሆን ይችላል። ውድ የቻናላችን ተከታታዮች በዚህ ቪዲዮ ጠቃሚ ትምህርቶች ያገኛችሁ መሆኑን በመተማመን ሌሎች ተመሳሳይ ቪዲዮዎችን እንዳስፈላጊነቱ የምንለቅላችሁ መሆኑን እየገለጽን የጉዞና መዝናኛ እንዲሁም የመረጃ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅኩኝ ተሰናበትኩኝ።